ኢሳያስ አፈወርቂ ለሳውዲ አረቢያው የጻፉት ደብዳቤ ሚስጥር ታወቀ። እንደ አውሮፓውያን አቆጣጠር ማርች 9 2025 የኤርትራ ውጭ ጉዳይ ሚኒስትር ኡስማን ሳላ ሳውዲ አረቢያ መጎብኘታቸውና ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን መስጠታቸው ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ የላኩትን መልእክት ሳውዲ አረቢያ የአሰብ ወደብና ተዋሳኝ የደቡብ ቀይ ባህር አካባቢ በነጻነት ወስዳ እንድታለማ የሚጠይቅ ነው በሚል በኢሳያስ ዙፋን ጠባቂዎች በኩል ሰፊ ፕሮፓጋንዳ ሲመዘዝ የነበረ መሆኑ የቅርብ ጊዜ ትዝታ ነው። የፕሮፓጋንዳው ዋናው ዓላማ ኢትዮጵያ የአሰብ ወደብን ጨምሮ ይገባኛል የምትለውን ደቡብ የቀይ ባህር ቀጠና ለማስመለስ ጦርነት ብትከፍትም የምትላተመው ከሳውዲ አረቢያ ጋር የሚል የስልብ ፉከራ ነበር። ደብዳቤውን የመመልከት እድል ያገኙት አስተማማኝ የዲፕሎማቲክ ምንጮች እንዳረጋገጡት ኢሳያስ አፈወርቂ ለሳውዲው አልጋ ወራሽ የጻፉት ደብዳቤ የሚያትተው የቀይ ባህር ተዋሳኝ ያልሆኑ ሀገራት በቀይ ባህር የሰላም ማስከበር ላይ ሚና እንዲኖራቸው የሚጠይቅና የቀይ ባህር ተዋሳኝ 8 ሀገራት የባህር ጠረፉን ሰላም ለማረጋገጥ የተደራጀ ወታደራዊ ተቋም ሬድ ሲ ዲፌንስ ፓክት እንዲፈርስ የሚጠይቅ ተማጽኖ ነው። አሰብ ለሳውዲ አረቢያ ተላልፎ ሊሰጥ ነው የሚለው ተራ ውሸት ነው። በግብጽ ሀሳብ አመንጭነት መቀመጫውን ጁዳ ሳውዲ አረቢያ ሪያድ በማድረግ እንደ አውሮፓውያን አቆጣጠር ጃንዋሪ 6 2020 የተቋቋመው ካውንስል ኦፍ አረብ ኤንድ አፍሪካን ስቴት ቦርደሪንግ ዘ ሬድ ሲ ኤንድ ገልፍ ኦፍ አደን ቻርተሩ ላይ የጋራ ወታደራዊ ተቋም የማቋቋም ግብ የነበረው ሲሆን ከምስራቁ ጀምሮ በቀጠናው ተዋናይ የሆኑት ኢትዮጵያን፣ ዩናይትድ አረብ ኤሚሬትን፣ ቱርክን፣ እስራኤልና ሶማሌላንድን ሳያካትት የተደራጀ መሆኑ ውጤታማ ሳይሆን የቀረ ሲሆን ኤርትራ በተለይ ቸልተኛና በካውንስሉ ስብሰባዎች የመሳተፍ አንዳች ፍላጎት አልነበራትም። ኢትዮጵያ መጣው ስትል ኤርትራ መሯሯጧ በሳውዲዎች በኩል መሳቂያ አድርጓታል። ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ጂም ስቲንማን ከተባለ ታዋቂ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ጋዜጠኛው በመጀመሪያ ያነሳላቸው ጥያቄ በቅርብ ሳምንት ያለውን ሁኔታ እንዴት ይገልጹታል የሚል ነበር። አቶ ጌታቸው ረዳም ሲመልሱም ያለፉት 2 ዓመታት በጣም አስቸጋሪ ነበሩ። የኔ ተስፋ የፕሪቶሪያ የሰላም ስምምነት ያለፈውን ጊዜ በመተው በመልሶ ግንባታ የተፈናቀሉ ዜጎችን መመለስና ከስምምነቱ ጋር ይጣጣማል የሚል ነበር በማለት ጀምረዋል። ሲቀጥሉም በርስ በርስ ጦርነት እጅግ ከፍተኛ ውድመት የደረሰባቸውን እንደ ትምህርት ቤት፣ ጤና የመሳሰሉት ማህበራዊ አገልግሎት መስጫዎችን ወደ ነበሩበት ለመመለስ ታስቦ ነበር። ያለመታደል ሆኖ ግን በዋት አመራር ውስጥ በተፈጠረ ሽኩቻም ብዙ ጊዜያችን ባክኗል። የትግራይ ህዝብ ስቃይ እንዲቀጥል ተጠያቂው ፓርቲ መሆኑ አዝናለሁ በማለት የገለጹት አቶ ጌታቸው ረዳም የጊዜው ፕሬዝዳንትነት ጊዜያቸው ምን እንደሚመስል ተጠይቀው ነበር። ሲመልሱም ከጅምሩ በትብብር መስራት ካልተቻለ ከባድ እንደሚሆን አውቅ ነበር። ከአምስቱ ጎልተን የወጣ ነው የፓርቲው መሪዎች መካከል የትጥቅ ትግል ውስጥ ያልነበርኩት እኔ ብቻ ነበርኩ። ህወሓትን ከዚህ በኋላ በሞኖፖል ስልጣን መቆጣጠር እንደማይቻል ባልደረቦቼ ይረዱታል የሚል ተስፋ ነበረኝ። ይሁንና የፕሪቶሪያን ስምምነትና ጊዜያዊ አስተዳደሩ ላይ ሴራዎች ፈጽመዋል ብለዋል። ሲቀጥሉም ጊዜያዊ አስተዳደሩ ከተመሰረተ በ8 እና በ9 ወራት ውስጥ የሚቀርቡላቸውን ጥያቄ ወደ ጎን በመተው ስልጣኑን መቆጣጠር ላይ ትኩረታቸውን አድርገው ሲሰሩ ቆይተዋል። በኢትዮጵያ ህገ መንግስት መሰረት የክልሉ ጊዜያዊ ፕሬዝዳንት ሁኜ እየሰራው የነበረ ቢሆንም እነሱ ግን ከፌደራል መንግስት ጋር የምሰራና የተሸጥኩ አድርገው ስለውኛል። የሚገርመው እነዚህ የሚወቅሱኝ ሰዎች በድብቅ ወደ አዲስ አበባ በመሄድ ከፌደራል መንግስት ጋር ግንኙነት የነበራቸው ናቸው በማለት አስረድቷል። አቶ ጌታቸው ረዳ እንዳሉት ዋናው ችግር ከነዚህ ሰዎች ትዕዛዝ ለመቀበል ፈቃደኛ ለመሆናቸው ነበር። አማራጭ ድምጽ ለመሆንና ኃላፊነት በመውሰድ አዲስ ፖለቲካን ለማራመድ ጥረት ማድረጋቸውን ገልጸው የሚዋት አመራሮች ግን ካረጃው አካሄዳቸው ጋር በመጣበቃቸው እንዳላስማማቸው አስረድተዋል። የፕሪቶሪያ የሰላም ስምምነት ተግባራዊ እንደውም በህወሓት ውስጥ የተፈጠረው ይህ ሽኩቻ እንቅፋት ነው ብለው ያምናሉ ወይ ተብለው የተጠየቁት አቶ ጌታቸው ረዳ ሲመልሱም ጉዳዩ ከዚህ በላይ ነው። በህወሓት አመራር ውስጥ ያሉት አንዳንዶች የሰላም ስምምነቱ መፈረሙ ያልተመቻቸው ናቸው። ይህ ማለት ደግሞ በአፈጻጸሙ ላይ በጋራ መስራትን የማይቻል አድርጎታል ብለዋል። አቶ ጌታቸው ረዳ በመቀጠልም እነዚህ በጦርነቱ ጉልህ ሚና የነበራቸው የህወሓት አመራሮች የሰላም ስምምነቱ ስልጣናቸውን እንደገፈፈ አድርገው ቆጥረውታል። ጦርነቱ በሺ የሚቆጠሩ ሰዎችን ህይወት ቢጨፈጭፍም ለነሱ ከትግራይ ወደፊት እጣ ፈንታ ይልቅ ያሳሰባቸው በስልጣን ላይ መቆየታቸው ነበር። ልዩነቱ የሰላም ስምምነቱ የትግራይን ህዝብ ለመጠበቅ አስፈላጊ እርምጃ አድርገው በሚመለከቱትና እንደ ክደት በሚቆጥሩት መካከል ነው ብለዋል። ጋዜጠኛውም ቀጥሎ እርስዎ ያባረሯት የህወሓት አንጃ ከትግራይ ህዝብ ይልቅ የፌዴራል መንግስትን ያስቀድማል በሚል ክስ ያቀርቡበታል። ለዚህ ምን መልስ አለዎት የሚል ጥያቄ ያነሳላቸው ሲሆን አቶ ጌታቸው ረዳ ሲመልሱም ግብዝነት ነው የሚል መልስ ሰጥተዋል። እሳቸው ከጠቅላይ ሚኒስትሩ ጋር በተደጋጋሚ
በተደጋጋሚ በስልክ እንደተነጋገሩት ሁሉም እነ ዶክተር ደብረጽዮን በተደጋጋሚ ሲገናኙ መቆየታቸውንም ጠቅሰዋል። አቶ ጌታቸው ረዳ ገለጻቸውን በመቀጠል እኔ የህወሓትን አመራር የተቀላቀልኩበት በፌዴራል መንግስት ስልጣን ላይ በነበርኩበት ወቅት ነው። በህወሓት አስተሳሰብ መሰረት ጠንካራ የክልል መንግስት የሚኖረው ሁሌም በአዲስ አበባ ባለው መንግስት ስር ሲወድቅ ነው። እነሱ ማዕከላዊ መንግስትን በተቆጣጠሩበት ወቅት ክልሎች እንደፈለጉት ያዙ ነበር ያሉ ሲሆን አሁን ህወሓት በስልጣን ላይ በነበረበት ወቅት ክልሎች ያጋጥማቸው ከነበረው ፈተና ጋር መጋፈጣቸውን አስረድቷል። ጨምሮም አንዳንድ የህወሓት አመራሮች አሁንም መልሰን አዲስ አበባን እንቆጣጠራለን የሚል ህልም አላቸው። ከእውነታው ጋር የማይጣጣሙ ናቸው። ነገሮች በዚህ ከቀጠሉ የመገንጠል ንቅናቄንም ሊያመጡ ይችላሉ ብለዋል። ጋዜጠኛው በመቀጠል እርስዎ ደግሞ እነሱን ከህወሓት ጋር ተባብረዋል ብለው ይከሳሉ። ለዚህ ምን ማስረጃ አለው ሲል የጠየቃቸው አቶ ጌታቸው ረዳ ሲመልሱም እነሱ በኤርትራ እየተዘወሩ ናቸው። ከጅምሩ በጊዜው አስተዳዳሪነት እንደተመደብኩ ከኤርትራ ጋር ግንኙነት የጀመርኩት እኔ ነበርኩ። ይህን ያደረኩት እነሱ ለማስደሰት ሳይሆን ትግራይን ከክልላዊ ግጭት ለመከላከል ነበር ብለዋል። ሲቀጥሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር ጉዳይ የተናገሩት ነገር ፕሬዝዳንት ኢሳያስ አፈወርቂን አስደንግጧቸው ነበር። አብይ የትግራይ ኃይሎችን ትጥቅ እንዳይፈቱ ያደረገው በእነዚህ ኃይሎች ተጠቅሞ ኤርትራን ሊመታ በማሰብ ነው የሚል እምነት ኢሳያስ ነበራቸው። እናም ትግራይ የማንም መጠቀሚያ እንደማትሆን ማረጋገጥ ነበረብኝ። የኤርትራ መንግስት ግን የራሱ አጀንዳ ነበረው። ያኮረፉ የህወሓት አንጃዎችን ተጠቅሞ የኢትዮጵያ መንግስትን የማዳከም አጀንዳ ሲሆን ይህ ደግሞ በምንም መልኩ ተቀባይነት የለውም ብለዋል። መከላከያ ሰራዊት ሾዴ የተባለው የሸኔ መሮ ዋና ሰው ገደልኩ አለ። የመሮ ዋና ሰው የነበረው እንዲሁም በታንዛኒያ ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገሏል ብሏል ሰራዊቱ። ሾዴ የተባለው የሽብር ቡድን አመራር ከታንዛኒያ መልስ የአጠቃላይ ወለጋ ዞኖች አዛዥ አድርጎ በመሮ ተሹሞ የነበረ መሆኑ የሚታወቅ ነው። ሾዴ የተገደለው ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ በኮርማ ወንዝ ወደ ሱጂ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃው ተወስዶበታል። ከሾዴ ጋር አብረው አጅበው ሲጓዙ የነበሩ በርካታ የሸኔ ቡድን አባላትም ተደምስሰዋል ብሏል። ከአሁን በፊት ሰራዊቱ ገደልኩት ያለውን የሸኔ አመራር የነበረው ሰው ከሰሞኑ የመንግስት ሹመት እንደተሰጠው ይታወሳል። ከባህር ዳር ከተማ ተነስቶ በትናንትናው ዕለት ወደ አዲስ አበባ ሲጓዝ የነበረ የአንድ አውቶቡስ ተሳፋሪ መንገደኞች በመንገድ መሃል እንደታገዱ ታውቋል። የደረሰን መረጃ እንደሚጠቁመው እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ አቅራቢያ ነው። ታጣቂዎች የተኩስ ሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋር የተኩስ ሩምታ ከፍቶ ነበር። ድርጊቱን መፈጸሙ የሹፌር አንደበት የተባለው ገጽ ያረጋገጠ ሲሆን ከጓጽዮን ቱሉ ሚኒሊክ ማዕከል አንድ አውቶቡስ ሙሉ ተሳፋሪው መወሰዳቸውንና በተተኮሰ ጥይት የተሳፋሪዎት ማለፉን ተሰምቷል ብሏል። በተመሳሳይ ከሁለት ሳምንታት በፊት በፊቼና ጓጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራው የኦሮሚያ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበር መዘገባችን ይታወሳል። መጋቢት 8 ቀን የተፈጸመው የእገታ መንግስት ሚዲያዎችም ሆነ ባለስልጣናት ምንም ቃል ያልተተነፈሰበት መሆኑን እጅጉ እንዳሳዘናቸው የታጋጅ ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ እርዳታ ጥሪ እያቀረቡ መሆኑን ጠቁመው ነበር። በዚህ መሰረት ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢ የኦሮሚያ ነጻነት ሰራዊት አባል በስፋት እንደሚንቀሳቀሱበት ይታወቃል። በአፍሪካ ጀግና ቢፈጠር መስዋዕት ሆኖ ለማለፍ እንጂ ለመስራት አይታደልም። ትራኦሬ ስልጣን በያዙ 2 ዓመታት ጊዜ እንኳን ከ18 በላይ የግድያ ሙከራ ተደርጎበታል። በባለፈው ሐሙስ ማታ ብቻ ትራኦሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ 113 የበላይ ዜጎች በቁጥጥር ስር ውለዋል። ከኋላ ሴራውን ሸራቢ ምዕራባውያን ቢሆንም ድርጊቱን ፈጻሚ የገዛ ዜጎቹ ናቸው። ፈረንሳይ የመሆን እድሏም ከፍ ያለ ነው። በአንድ ወቅት ትራኦሬ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ያደረገው ንግግር ኃያልን ያስደነገጠ ነበር። ነገሩ እንዲህ ነው። ኢማኑኤል እንዲህ ሲሉ ጠየቁ። ፕሬዝዳንት ትራኦሬ የሁለቱን ሀገራት የወዳጅነት ለማጠናከር በሀገር ወታደራዊ ማሰፍርበት ቦታ ስጠኝ በማለት ይጠይቀዋል። የትራኦሬ ምላሽ አሜሪካ፣ ብሪታንያ፣ ብራዚል ወዳጆች ናቸው። ታዲያ ለምን ወዳጅነትን ለማጠናከር በእነዚህ ሀገራት ላይ የጦር ሰፈር አልኖረም የሚል ነበር። ከዚሁ ዜና ሳንወጣ ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ከአሜሪካ ታስገባ የነበረውን ለባስ ጨርቅ ከዚህ ወዲህ እንዳይቀጥል በይፋ አግዷል። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብሏል። አሁን በቡርኪና ፋሶ ተማሪዎች፣ ዳኞች፣ ፖሊሶች፣ ወታደሮች የሚለብሱ ልብስ በአገሪቱ የተመረቱ ናቸው።